ይህ ቦታ የዓለም የልብ ትርታ የሚሰማበት፣ የሰው ልጅ ስስትና ስልጣን የሚላተሙበት፣ በሁለት ታላላቅ ምድሮች መካከል የተሰነጠቀ የባህር አንገት ነው። ሆርሙዝ ለአንዳንዶች የነዳጅ በር ነው፣ ለሌሎች የጦርነት አውድማ። ለእኛ ግን ከሁሉ በላይ ጥልቅ የሆነ ምስጢር አለው። ዓለም በጭንቀት የምትመለከተው ይህ ጠባብ ስንጥቅ ለአፍታ ቢዘጋ የሰው ልጅ ስልጣኔ በጨለማ እንደሚዋጥ ያውቁ ነበር? ነገር ግን ከዚህ የፖለቲካ ጩኸት በስተጀርባ በጨውና በነፋስ መካከል የሚኖሩ ከባህሩ ጋር የሚቀኙ የታሪክ ትቢያ ያልደፈናቸው አስገራሚ ሰዎች አሉ። ዛሬ ወደ ሆርሙዝ ጥልቀት እንወርዳለን። የሆርሙዝን ምድር ልዩ የሚያደርጋት ከመሬት በታች የሚገኙ ግዙፍ የጨው ክምችቶች ናቸው። እነዚህ የጨው ክምችቶች ባለፉት በቢሊዮን በሚቆጠሩ ዓመታት ውስጥ በከፍተኛ ግፊት እንደ እሳተ ገሞራ ላቫ ወደ ላይ ተገፍተው ወጥተዋል። ይህ ደሴት የጂኦሎጂስቶች ገነት ትባላለች። አፈሯ ከ70 በላይ ቀለማት አሉት። ቀይ፣ ቢጫ፣ ነጭና ሰማያዊ ተራሮች ጎን ለጎን ቆመው ታያለ። ይህ የቀለማት ድብልቅ የሰው ልጅ በእጁ የሳለው ስዕል ሳይሆን ምድር የራሷን ማንነት የገለጠችበት ጥበብ ነው። በደሴቲቱ ላይ ጎላክ የሚባል ቀይ አፈር አለ። ይህ አፈር ብረት የበዛበት በመሆኑ ለምግብነት ያገለግላል። ምድር ራሷን የምትመግብበት ድንቅ ስፍራ። ወደ ደቡብ ስንመለከት የኦማን ግዛት የሆነው ሙሳንዳም ይገኛል። እዚህ ጋር ባህሩ ወደ ውስጥ ገብቶ ተራሮችን ሰንጥቆ የገባ ይመስላል። እነዚህን ቦታዎች የመካከለኛው ምስራቅ ኖርዌይ ይሏቸዋል። ግዙፍ የኖራ ድንጋይ ተራራዎች ከባህሩ ተነስተው እስከ 2000 ሜትር ከፍታ ይደርሳሉ። እነዚህ ተራራዎችና ባህሩ የሚገናኙበት ጠባብ መስመር ላይ አሳ ነባሪዎችና ዶልፊኖች በነፃነት ይደንሳሉ። ይህ ግርማ የሰው ልጅን አቅም ታናሽ የሚያደርግ የተፈጥሮን ኃያልነት የሚያሳይ ነው። የሆርሙዝ ወሽመጥ በካርታ ላይ ሲታይ ልክ እንደ ሰው አንገት ጠባብ ነው። በአንዳንድ ቦታዎች ውሃው በጣም ጥልቀት የሌለው ከ80 እስከ 100 ሜትር የማይበልጥ በመሆኑ ግዙፍ የነዳጅ መርከቦች የሚያልፉበት መስመር በጣም ጠባብና ጥንቃቄ የሚጠይቅ ነው። ይህ ማለት ዓለምን የሚያንቀሳቅሰው የነዳጅ ደም የሚፈሰው በዚህ ጠባብ ደም ስር ውስጥ ነው። ይህ ጠባብነት ቦታውን የውጥረት ማዕከል ቢያደርገውም ለተፈጥሮ ግን የተለየ ጥበቃ ሰጥቶታል። እዚህ ቦታ ላይ ኑሮ ከባድ የሚሆነው በአየር ሁኔታው ምክንያት ነው። በበጋ ወቅት ሙቀቱ እስከ 50 ዲግሪ ሴልሺየስ ይደርሳል። እርጥበቱም ደግሞ ከፍተኛ ነው። ይህ ከፍተኛ ሙቀት በባህሩ ላይ ፋታ ሞርጋና ይፈጥራል። መርከቦች በአየር ላይ የሚንሳፈፉ ይመስላሉ። ይህ ክስተት በጥንት መርከበኞች ዘንድ መንፈሳዊ ቦታ ተደርጎ እንዲወሰድና ብዙ አፈ ታሪኮች እንዲፈጠሩ ምክንያት ሆኗል። ሆርሙዝ ለአይን የሚማርክ ቀለም ቢኖራትም በውስጧ ግን የሚቆረጥጥ የጨው ጣዕምና የሚለበልብ ፀሐይ አላት። ይህ መልክዓ ምድር ነው እንግዲህ እዚህ የሚኖሩትን ሰዎች ማንነት የገነባው። ተራራው ጥንካሬን፣ ባህሩ ደግሞ ትዕግስትን አስተምሯቸዋል። ሆርሙዝ በካርታ ላይ መስመር ብትሆንም በውስጧ ግን የሺህ ዓመታት የሰው ልጅ አሻራ አለ። እነዚህ ሰዎች የሚኖሩት በሙሳንዳም ገደላማ ተራራዎች ላይ ነው። ለዘመናት ከዓለም ተገልለው በመኖራቸው የራሳቸውን ዓለም ፈጥረዋል። ቋንቋቸው አረብኛ ቢመስልም ጥንታዊ የፋርስ ቃላትና ልዩ ቅላጼዎች ስላሉት የሆርሙዝ ምስጢር ይባላል። ቤታል ኩፉል። እነዚህ ቤቶች አስገራሚዎች ናቸው። በምድር ላይ ካሉ እጅግ ጥንታዊ ሴፎች ጋር ይመሳሰላሉ። ሰዎች ከቤቱ ወጥተው ሲሄዱ ጠላት እንዳይገባ ብቻ ሳይሆን በውስጡ የያዙት የውሃና የምግብ ክምችት እንዳይነካ በውስብስብ መቆለፊያ ይዘጉታል። ይህ በበረሃና በባህር መካከል ኑሮ ምን ያህል ዋጋ እንደሚያስከፍል ያሳያል። እነዚህ ሰዎች ተራራውን እንደሜዳ ይሮጡበታል። ለዚህ ነው የተራራው ንስሮች የሚባሉት። በባህር ዳርቻው የሚኖሩት የባንዳሪ ሰዎች ደግሞ ከሺሁ በተቃራኒ እጅግ በቀለማት ያሸበረቁ ናቸው። የቦርጌ ጭምብል። ይህ ጭምብል ተራ ልብስ አይደለም፣ የሴቶቹ ማንነት መገለጫ ነው። እንደ ጭልፊት አይን የተሰራው ይህ ጭምብል ሴቶቹ በባህር ዳርቻው ካለው ኃይለኛ ነጸብራቅ አይናቸውን እንዲጠብቁ ይረዳቸዋል። በተጨማሪም የማህበራዊ ደረጃ መገለጫ ነው። ወርቃማው፣ ቀዩና ጥቁሩ እያንዳንዳቸው የየራሳቸው ትርጉም አላቸው።
የባህር ላይ ሙዚቃ። ባንዳሪዎች የባህር ላይ ነጋዴዎች በመሆናቸው ሙዚቃቸው ከአፍሪካ፣ ከህንድና ከአረብ ጋር የተደባለቀ ዛር የሚባል ወግ አላቸው። ይህ ሙዚቃ በሆርሙዝ ማዕበል ውስጥ የሚገኝ የማስተሰሪያ ዜማ ነው። በዚህ በረሃማና ጨዋማ ምድር ላይ ንጹህ ውሃ ከወርቅ ይበልጣል። የሆርሙዝ ሰዎች ቃናት የሚባሉ ከምድር በታች የሚሄዱ የውሃ ቦዮችን በመስራት የታወቁ ናቸው። ሰውና ተፈጥሮ እንዴት ተስማምተው መኖር እንደሚችሉ ትልቅ ትምህርት ይሰጣሉ። እነርሱ ባህሩን አይፈሩትም፣ ያከብሩታል እንጂ። እነዚህ ሰዎች መርከቦች ሲገፋፉ አገራት ሲዝቱ አያዩም። እነዚህ የሚያዩት የንፋሱን አቅጣጫና የሞገዱን ትንፋሽ ነው። በድንጋይ ቤት ውስጥ የተቀረጸው ጥንካሬ፣ በሴቶቻቸው ጭንብል ስር የተደበቀው ሚስጥር፣ በባህር ዳርቻቸው የሚሰማው የዛር ዜማ፣ ይህ ነው የሆርሙዝ እውነተኛ ኃይል። ዓለም ነዳጅ ፍለጋ ወደዚህ ትመጣለች። እዚህ ያሉት ሰዎች ግን ቀድሞውኑ የነፍስ እርካታ አግኝተዋል። ምክንያቱም ለነርሱ ሆርሙዝ ማለፊያ አይደለችም፣ መኖሪያ እንጂ። አንድ ሚስጥር ልንገራችሁ። ሳይንቲስቶች ኦክሳይድ ብለው የሚጠሩት፣ የሆርሙዝ ሰዎች ግን የምድር ስጦታ ብለው የሚጠሩት እውነታ። ሆርሙዝን ስትረግጧት እግራችሁ ቀይ ይሆናል። አይ ይህ ዝገት አይደለም። ይህ በደሴቲቱ ውስጥ የተዳፈነ ለብዙ ሚሊዮን ዓመታት በፀሐይ የተጠበሰ የብረት ማዕድን ነው። ማዕበሉ ወደ ዳርቻው ሲመጣ የባህሩ ውሃ ከደሴቲቱ ቀይ አፈር ጋር ይደባለቃል። በዚያ ቅጽበት የሆርሙዝ ዳርቻ እንደ ደም ይነዳል። ግን እዚህ ጋር ነው ታሪኩ የሚቀየረው። በዓለም ላይ አፈርን የሚበላ ህዝብ አለ ብትሉ ማን ያምናል? ነገር ግን የሆርሙዝ ሰዎች ገላክ የሚባል ይህንን ቀይ አፈር ለዘመናት እንደ ቅመም ይጠቀሙታል። አሳን ሲያበስሉ፣ ዳቦ ሲጋግሩ ይህንን ቀይ አፈር ይጨምሩበታል። ለምንድን ነው? ምክንያቱም የአፈር የባህርን ጣዕም፣ የጥንቱን ምድር ማዕድንና የሆርሙዝን እውነተኛ ነፍስ በውስጡ የያዘ ነው። ይህ ማለት ሆርሙዝ ለዓለም ነዳጅ ብቻ አይደለችም፣ ለራሷ ሰዎች ግን የሚበላ ምድር ናት። አፈርን የሚመገቡ ሰዎች፣ ደም በሚመስል ማዕበል ላይ የሚቀኙ መርከበኞች። ሆርሙዝ በጂኦግራፊ መጽሐፍት ውስጥ የምትቀመጥ ደረቅ ስፍራ አይደለችም። እርሷ የምድር ቧንቧ ናት። የህይወትና የሞት፣ የጥንካሬና የደካማነት፣ የጨውና የደም መገናኛ ነጥብ። ይህ ነው የሆርሙዝ እውነተኛ ቅኔ። ምድሪቷ ራሱ የምትመግብሽ፣ ባህሩ ራሱ የሚቀድስሽ፣ በደም ቀለም የምትታጠብ ውብ እስረኛ። ኑሮ በሆርሙዝ በሃያላን መንግስታት የጦር ዛቻና በተፈጥሮ ዘላለማዊ ዝምታ መካከል ያለ ቀጭን ሚዛን ናት። ዓለም በጭንቀት ነዳጇን ስትቆጥር፣ እዚህ በጨውና በነፋስ መካከል የሚኖሩት ሰዎች ግን ማዕበሉን ይቆጥራሉ። ሆርሙዝ ለካርታ አውጪዎች የጂኦ ፖለቲካ መስመር፣ ለነጋዴዎች ደግሞ የትርፍ በር ትመስል ይሆናል። ነገር ግን ለተመለከተው ሰው እርሷ የሰው ልጅ ጽናት፣ የባህል ስብጥርና የተፈጥሮ ተአምር መናኸሪያ ናት። ቀጣዩ ግዙፍ መርከብ በዚህ ጠባብ አንገት ውስጥ ሲያልፍ የሚጭነው ጥቁር ወርቅ ብቻ እንዳልሆነ አንዘንጋ። በውስጡ የሺህ ዓመታት ታሪክን፣ የቀይ አፈር ሚስጥርንና የእነዚያን ድንቅ የተራራ ንስሮች ህልም ተሸክሞ ይጓዛል። ሆርሙዝ የዓለም የደም ስር ብቻ አይደለችም፣ የምድር ትንፋሽ እንጂ።